እየበላችሁ ምን ጨምር? እንዴ ብሉ እንጂ አልጣፈጣችሁም እንዴ? በጣም ደስ የሚልና ጣፋጭ እራት ነው በእውነቱ። የኔ ሚስት ባለሙያነቷ ማይከር ተው እንደዚህ ያላችሁኝ እኔ አልቻለም። ደግሞ ባለሙያነቴ እንዳይጠፋብኝ። እንዴትም ብትሰሩ ያንቺ ምግብ ወደር የለው። ዛሬ ደግሞ ባልና ሚስት አልተቻላችሁም። እኛን ጠርታችሁ ትንሽ መደናነቅ አይከብድም? በዚህ አጋጣሚ እንኳን ያርንቃት እንጂ እውነት ነው። አመሰግናለሁ ጓደኛዬ። እኔማ ሰው ባለበት ማድነቅ እንደ ሀሜት ይቆጠራል ብዬ ነው። ከመች ጀምሮ ነው ደግሞ እንደዚህ ባለቅኔ ሆንሽው? ጊዜው እንኳን ባለቅኔ ብዙ ነገር አያደርግም። የኔ ፍቅር ለምን ለዚህ ጣፋጭ ጊዜ ጣፋጭ ነገር አንጠጣም? ሁሌም በዚህ ሀሳብ ተስማሚ ነኝ እኔ። መጣው አቤት ፒዛ ትእዛዝ ነበረሽ? የኔ ፍቅር ፒዛ አዛሃል እንዴ? አላዘዝኩም የኔ ፍቅር። አይ ይቅርታ ተሳስተሃል፣ እኛ አላዘዝንም። ይሄ 6 ቁጥር አይደል እንዴ? ብዙ ትእዛዝ ስለሌለብኝ ብትቀበይኝ። ቴንክ ዩ። ሄሎ አለቃ፣ ፒዛውን አድርሼላችኋለሁ። እዚሁ ነኝ አለቃ፣ ከላይኛው ፍሎር። ራይት ቲንግ ኢን ዘ ራይት ታይም። ለምኑ ነው ወዳጄ? እንደኔ ፒዛ አድናቂ ሆንክ እንዴ? እንደውም ለምን በጨዋታ እናደርገው? ይቻላል። ደስቶ ፊንገር እና ታዲያ ምንድን ነው ቅጣቱ የሚሆነው? የደረሰው ሰው ወይ ለራሱ ይጎርሳል ወይ ለፈለገው ሰው ያጎርሳል። ናይስ ጌም። ሳይቀዘቅዝ እንጀምራ። ጣፋጩን ፒዛ አድርሼላችኋለሁ አለቃ። ጥሩ ስራ ነው። ከዚህ አካባቢ እንዳጠፋ። ታዛዥ ነኝ አለቃ። እንዴ ባዶ ሆድህንማ አትወጣም። ኦሊ፣ ደስቶ፣ ፊንገር፣ ካው፣ ካውተር። እኔ ቺከን ፒዛ ላይ ብዙም አይደለሁም። የኔ ፍቅር ይጎርስልኛል። ሂጃቺ፣ የራስሽን ኃላፊነት ራስሽ ተወጪ እንጂ። እንደዚህ ነው ኃላፊነትን መወጣት። አየሻ፣ ልክ እንደነሱ ኃላፊነትሽን ራስሽ መወጣት አለብሽ። እኔ የምጎርሰው እንጂ የማጎርሰው ነገር የለም። እኔ ጋር እንብላ ራሱ የቆየ ባህል ነው። የቀረው 2 ስላይስ ነው። የቀራችሁት ደግሞ አንተና ዳንኤል ናችሁ። እንግባ። ሚስቴ ደረሰት። ለስተት ጊዜ አይኖረንም።
ፒዛው ላይ ደግሞ መድኃኒቱን ማድረግሽ እንዳትረሽ። ከዛ ላይ ዛና ደግሞ እንዲያጣጥም አንዱን ስላይስ ታቀብዪዋለሽ። አታስብ፣ ምንም አይነት ስህተት አይፈጠርም። የኔ ፍቅር ሁሉ ጊዜ እነግርሻለሁ፣ አንቺ ግን ሁሌ ተረሻዋለሽ። እኔ እኮ ጉርሻ አልወድም። እሺ ማሂ ምን ነው ቆየች? ምናልባት ሜካፓን ለማስተካከል ገብት ይሆናል። እንዴ ማሂ ወይ ካልሆነ ሆስፒታሉን ሰራት እንደ ትንሽ እንያትና እንወስዳታለን። ቆይ ከዚህ በፊት እንደዚህ አድርጓት ያውቃል እንዴ? ማሂ ደህና ነሽ? ችግር የለውም፣ አሁን ይተውኛል። እንዴ ማሂ ማሂ ምን የሁላቸውንም ስልኮች ፓስወርድ ስላገኘሁኝ በቀላሉ ስልካቸውን ሰብሬ መግባት እችላለሁ። የሁሉንም ስልክ ዝጋው። የአንዳቸው ስልክ ለማንም ሰው ጥሪ እንዳይደርስ አድርገህ ዝጋው። እሺ አለቃ፣ ታዛዥ ነኝ። ኔትወርክ እየሰራልኝ አይደለም። ምንድን ነው? የኔም ስልክ ኔትወርክ የለውም። የቤቱን ቁልፍ ልትሰጠኝ ትችላለህ? ቁልፍ ማስቀመጫው ላይ አለል። የለም እኮ የኔ ፍቅር ቁልፍ አይተሻል እንዴ? ኧረ እኔ አላየሁም። ቁልፍ ማስቀመጫው ላይ የለም። አንተ ደግሞ ተረጋጋ እንጂ። ምን በቃ ጅስት አሟቸው እኮ ነው። አሟቸው ነው። ሁለት ሰው በተመሳሳይ ሰዓት ተመሳሳይ አይነት ህመም። ይሄ አጋጣሚ አይመስለኝም። የሁላችንም ስልክ አይሰራም። የቤት ቁልፍ የለም። ቆይ የእናንተ ቤት አይደለ እንዴ? ቁልፉን ስጡኝና ልውጣ። ምንም ሰላም እየተሰማኝ አይደለም። ይዙ ተረጋጋ። ቁልፉን ፈልገን እንወስዳቸዋለን። ሳቃል በላው ከዚህ በላይ የሚቆይ አይመስለኝም። ታዲያ ይታዘዛ። ምን እንብላ? ብቻ ምንም ይሁን ባዶ ድንግል መሆን አልፈልግም። በቃ ፒዛ ይሆናል እንዴ? እኔ ፒዛ አልወድም። ሲጀመር ምግብ መስሎ ላይ አይታየኝም እኮ።
አዎ ዘነጋሁት። ተጫወቱ እንጂ። እና አሁን ምን ተሻለ? እስኪ ነጋ አይተን እርዳታ እንጠራለን። እስኪ ነጋ የምጠብቅበት ትዕግስት የለኝም። አንተ ልጅ ተረጋጋ እንጂ። ኢዙ ተረጋጋ። እኛም እኮ በጣም ደንግጠናል። ኢዙ እስኪ ያሰው ቆይ ኋላ አምጣለት እንዴ! የምን ካሜራ ነው? የምን ካሜራ? ቆይ ምን እየተፈጠረ ነው ያለው? እኔን እየጠየቅሽኝ ነው? ቆይ ሲጀመር የትኛው ስላይስልን ያርክሽበት መርዙ? እዚህኛው መጨረሻ ላይ የቀረው ስላይስ ላይ ነው ያደረኩት። ኢዛና የሆነ ጨዋታ እየተጫወተ ነው። ሁሉም እቅዴ ነበር። ዴሊቨሪ ማኑ፣ ጨዋታው፣ ሁሉም ነገር ማላቅ ነው የሚመስላችሁ አይደል? የኔ ፍቅር እውነት አንተ ነህ? አንተ ነህ የገደልካቸው? አዎ የኔ ፍቅር እኔ ነኝ የገደልኳቸው። በምንድን ነው የገደልካቸው? ጎበዝ። ሳትደውይ መምጣት ጀምርሽ? ናፍቆትክ ነው። ናፍቆቱን እኔንም ሳይሰማኝ ቀርቶ ይመስልሻል? ይገባኛል። እንዴት እየሆነልህ ነው? ላሰብነው ነገር ቅድሚያ መስጠት አለብን። ተዘጋጂ። ለሰዓታት እንደሞትኩኝ ማስመሰል ቀላል አልነበረም። ይህስ ምንድን ነው? ልታስረዳኝ ትችላለህ? እናንተ ለእኔ በደግሳችሁት እኔ እንግዳ ሳልሆን እንግዳ የነበራችሁ ደቂቃዎች አሉሽ። ረጋ ብለሽ ተንፍሽ። ዛሬ በጣም ደስተኛ ሆናል። ምን ተገኝቶ ነው? በፊት ላይ የማየው ነገር ተሳክቶ ላይ ነው መሰለኝ። አንተም ከጎኔ ስላለ ደስተኛ ነኝ። እኔም ከጎኔ ስላሉ ደስተኛ ነኝ። ድርጅቱ ላይ ከኔ ቀጥለው ትልቁ ድርሻ ያለ አንተ ነህ። ስለዚህ እኔ በሌለውበት ሁሉ እኔም መወከል ትችላለህ። እንደራስ ስላመንከኝ በእውነቱ በጣም አመሰግናለሁ። እኔ ዛሬ አይደለም ማውቀው፣ ብቻ የድርጅቱን የተቀረውን ሼር የሚገዙትን ሰዎች አላመንኳቸውም። ከአራቱ መሀል ነው ጥርጣሬ ያደረብህ። ሽንቱ የሚሸናውን ይመስለኛል። እንደ ወንድሜ የማየው የሥራ ባልደረቤ ምንነቱ ባልታወቀ ሁኔታ ሞቶ ተገኘ። ጓደኛችን ብቻ አልነበረም፣ ቤተሰባችንም ጭምር ነበር። እግዚአብሔር ነፍሱን ይማር። ለብዙ ጊዜያቶች የሱን ገዳዮች ሳፈላልግ ነበር። ነፍስ ይማር። ነፍስ ይማር። ነፍስ ይማር። ነገር ግን አጠገብ የነበሩት እሱ የፈራቸው የነበሩት እነዚህ የሥራ ባልደረቦቼ እንደሆኑ አላውቅም ነበር። ለጓደኛ ሞት ጽናቱን ይስጥ።
ላሰብነው ነገር ምላሽ መስጠት ይኖርብናል። በሚገባ ከማን ጋር እየተጋጩ እንደሆነ አልገባቸው። ለእኛ ያዘጋጁትን መርዝ ለራሳቸው እናቀርብላችኋለን። ባልካይ መንገድ ሁሉም ይሆናል። ሀዘኑን እንደግስላቸዋለን። አሪፍ። በተለመደው ስልክ ታገኘኛለህ። እግዚአብሔር ያጽናት። አሜን። ተረኛውን አንተ ሊያረግ አስበዋል። የኔ ሚስት ያሰብነው ነገር በጥሩ ሁኔታ እየሄደ ነው። አው እንደሱ ነው የኔ ባል። ያው እንደምታውቁት እኔ ሽንትና ነገር መያዝ አልችልም። ምን ቆየባችሁ እንዴ? ስልክ ይጠራ እንዴ? የዛን ሰዓት ስልኩን እኛን ድምጽ ለመግዳት እንዳስቀምጠው ይገባኝ ከረፈደ ነበር። አንድ አፍታ ሽንት ሸንቼ መጣሁ። ያ ጨዋታቸው ግን አልሰራላችሁ። ቤት ውስጥ የነበሩትን ማንኛውንም መረጃ አጥፉ። አሻራ፣ የእግር ኮቴ፣ የካሜራ ቅጂዎች፣ ሁሉም ነገር ነፃ ይሁን። እዚህ ነገር ውስጥ እኔ እንደሌለውበት አድርገህ ስራው። ሁሉም እንዳልከው ይሆናል። አንዳንድ ሰዎች ለሰው በማስወጥ ጉድጓድ ራሳቸው ይከበራሉ። ጉርሻ ለመውደድ ያተርፉኛል።